ከማዳሜ ጋር ያሳለፍኩትን ከባድ የህይወት ፈተና ላጋራችሁ። የዛሬዋ ባለታሪካችን ደግሞ ሀና ትባላለች። ሀና በጣም ቆንጆ፣ ትሁትና ለእናቷ በጣም የምትጨነቅ ልጅ ነበረች። አባቷ ታሞ ከሞተ በኋላ ቤተሰቡ በችግር ውስጥ ገባ። ታናሽ እህቷ ትምህርት ልታቋርጥ፣ እናቷም ታማ ነበር። አንድ ቀን ጎረቤቷ ወደ ሳውዲ ብትሄጂ እኮ ገንዘብ ታገኛለሽ፣ ቤታችሁንም ትቀይራላችሁ ብላ አሳመነቻት። ሀናም ብዙ ካሰበች በኋላ እናቷን ትታ መሄድ ባትፈልግም ግን ድህነት አስገድዳት። ለእናቷም ውሳኔዋን ካሳወቀቻት በኋላ ለጉዞ የሚያስፈልጓትን ነገሮች ማዘገጃጀት ጀመረች። ከብዙ እንግልት በኋላ ፓስፖርት አውጥታ ወደ ሳውዲ ለሚልኩ ኤጀንሲዎች ፓስፖርቷን አደረሰች። ከጥቂት ጊዜያት በኋላ ተደውሎላት ቪዛው እንደመጣላት ተነገራት። ሀናም በጣም ደስ አላት። በዛው ልክ ደግሞ ቤተሰቦቿን ጥላ ልትሄድ እንደሆነ ሲሰማት አዘነች። ከጥቂት ቀናት በኋላም ከቤተሰቦቿ ጋር ተሰነባብታ ከሌሎች ሴቶች ጋር በአውሮፕላን ወደ ሳውዲ ሄደች። መጀመሪያ አውሮፕላን ውስጥ ስትገባ በጣም ፈራች። ልቧን በፍጥነት ይመታ ነበር። ሳውዲ እንደደረሱ እያንዳንዳቸውን ወደ ተለያየ ቤት ወሰዷቸው። ሀና የደረሳት ቤት በጣም ትልቅ ነበር። የቤቱ ማዳም ኦም ካሊድ ትባል ነበር። መጀመሪያ ፊቷ ፈገግ ብሎ ተቀበላት። ከቀናት በኋላ ግን እውነተኛ ባህሪዋ ታየ። ሀና ከጠዋት 11 ሰዓት ጀምሮ እስከ ሌሊት ትሰራ ነበር። ቤት ማጽዳት፣ ምግብ ማብሰል፣ ልብስ ማጠብ፣ ህፃናትን መንከባከብ ሁሉ የሷ ስራ ነበር። አንድ ቀን በጣም ደክሟት ሳለ እጇ ላይ ሳህን ወድቆ ተሰበረ። ማዳሟም በቁጣ ምንም አትችይም፣ ከየት ነው ያመጡሽ ብላ ጮኸችባት። ሀናም አለቀሰች። ቤተሰቦቿ ሁሉ ይናፍቋት ነበር። ይባስ ብሎ አንድ ቀን ማዳሟ ወርቄ ጠፍቶብኛል፣ አንቺ ነሽ የሰረቅሽው ብላ ታስጨነቃት ጀመር። ሀናም ምንም እንዳላጠፋችና እንዳላየችውም ደጋግማ ብትነግራትም ማዳሟ ልታምናት አልፈለገችም። ፖሊስ ጠርቼ ሳላስይዝሽ ወርቄን ታመጫለሽ አታመጪም እያለች በተደጋጋሚ ትጮህባት ነበር። ሀናም ሰው ሀገር በመሆኗና ምን እንደምታረግራ ገብቷት በፍርሃትና በማልቀስ ጊዜዎቿን ማሳለፍ ጀመረች። በስተመጨረሻም ወርቁን እራሷ አገኘችው። አንድ ቀን ግን ይህን ሁሉ ታሪክ የሚለውጥ አዲስ ነገር ተፈጠረ። የማዳሟ ልጅ በጣም ታማ ነበር። ሁሉም ፈርተው ይንቀጠቀጡ ነበር። ሀና ግን በፍጥነት ወደ ልጅቷ በመሄድ ኢትዮጵያ እናቷን ስትንከባከብበት የተማረችውን ሁሉ አደረገች። በቀዝቃዛ ውሃ ግንባሯን አቀዘቀዘችላት፣ መድኃኒት ሰጠቻት። ሌሊቱን ሙሉ ካጠገቧ ሆና ጠበቀቻት። ጠዋት ላይ የልጅቷ ትኩሳት ቀነሰ። ማዳሟም በጣም ተገረመች። ያን ጊዜ የማዳሟ ልብ ተለወጠ። ከዚያ ቀን በኋላ ለሀና ጥሩ ሰው ሆነችላት። ምግብ አብራት ትበላ ጀመር። ለእናቷም እንድትደውል ፈቀደችላት። አንድ ቀን ማዳሟ ከዚህ በፊት በደልኩሽ አይደል ሀና፣ በጣም ይቅርታ አለቻት። ሀናም መጀመሪያ ደነገጠች። ቀጥሎም የተፈጠረውን ነገር ሁሉ ስታስብ ደስ አላት። ደሞዟን በትንሽ በትንሹ ወደ ኢትዮጵያ ለእናቷ ትልክ ነበር። እናቷም ሕክምና አገኘች። እህቷም ወደ ትምህርቷ ተመለሰች። ከ4 ዓመታት በኋላም ሀና ወደ ሀገሯ የምትመለስበት ቀን ደረሰ። እናም ታሪኳን የቀየረችላት ያቺ ትንሽዬዋ ልጅ ሀና ልትለያት መሆኑን ስታስብ አለቀሰች። አትሂጂ ብላም ለመነቻት። ሀናም አቅፋት ትልቅ ስትሆኚ ደግ ሁኚ እሺ አለቻት። ማዳሟም አቅፋ ተሰናበተቻት። አየር ማረፊያ ስትደርስ ሀና ማመን አልቻለችም ነበር። ቤተሰቦቿም እዛ ሆነው እየጠበቋት አገኘቻቸው። ሁሉም ተቃቅፈው አለቀሱ። ሀናም ሰማዩን እያየች ሁሉም መከራ ያልፋል ብላ ፈገግ አለች። የዛሬውንስ ታሪክ ወደዳችሁት? እናንተም ታሪካችሁን በኢንስታግራም ፔጅ ላይ ኢንቦክስ ማድረግ ትችላላችሁ። እንደዚህ ለሌሎቹ መማሪያ ይሆናል። በቀጣይ ታሪክ እስከምንገናኝ ድረስ ደህና ሁኑ። ሰብስክራይብ ማድረግ እንዳትረሱ።